ሰላም ሰላም የተከበራችሁ የቲኤንቲ ኢትዮጵያ ቤተሰቦች እንዴት ናችሁልን? በያላችሁበት ሰላማችሁ ብዝት ይበል። ዛሬም አዲስ ቪዲዮ ይዘንላችሁ መተናል። እሱም ምንድነው የሚሆነው ፎርማል ዴፊኒሽን ኦፍ ሊሚት ላይክ ኤፕሲሎን ዴልታ ዴፊኒሽን የሚለውን አጠር ያለ ሀሳብ ለማየት እንሞክራለን። ከዛ በፊት ያው ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እናበረታታችኋለን። ደግሞ የደወል ምልክቷን ብትጫኑ ቪዲዮ አፕሎድ እንዳደረግን ይደርሳችኋል። ወደ ክላሳችን እንሄዳለን። ሶ ኤፕሲሎን ዴልታ ዴፊኒሽን ኦፍ ሊሚት ባለፈው ቪዲዮ ላይ ለማየት እንደሞከርነው ሊሚት ዲፋይን ስናደርግ ሊሚት ኢትስ ቲዮሬቲካል ነው ባይ ኔቸር እንደዚህ ብለን ዲፋይን የምናደርገው ነገር አይደለም። ግን ፎርማላይዝ ኢንፎርማሊ ባለፈው ለማየት ሞክረናል። ዛሬ ፎርማሊ በኤፕሲሎን ዴልታ ዴፊኒሽን እንዴት አድርገን ሊሚትን ዲፋይን እናደርጋለን የሚለውን ሀሳብ እኔ ሶ ዴፊኒሽን ምን ይላል? አንድ ፈንክሽን አለን። ሶ እሱን ፈንክሽን ምንድነው ዲፋይን የሚደረገው በኦፕን ኢንተርቫል ውስጥ ዲፋይን የሚደረግ መቻል። ዲፋይን መደረግ መቻል ማለት ምንድነው? ኤግዚስት ማድረግ የሚችል ማለት ፈንክሽኑ ቫልዩ የሚኖረው በኦፕን ኢንተርቫል ውስጥ ማለት ነው። ሶ ከዛስ that contain a number c እዚህ ጋር የሆነ ቁጥር አለው በመሃሉ c የሚባል except possibly at c አሁን እዛ ቦታ ላይ ያቺ ፖይንት ላይ ኤግዛክት ፖይንት c ላይ ያ ፈንክሽን ዲፋይን ላይደረግ ይችላል። ፖሲብሊ ማለት ነው ሊደረግም ላይደረግም ይችላል። ባይደረግም እንኳን ምን ይለናል? then we say that the limit of f as x approach to c አሁን የፈንክሽኑ ቫልዩ x ወደ c እየተጠጋ ወደዛች ፖይንት እየተጠጋ በሄደ ቁጥር አሁን ባጭሩ በትንሽዬ ግራፍ ለማየት ያህል ይሄው ለምሳሌ ይሄ ፈንክሽን ቢኖረን አያችሁ እቺ ፖይንት ለምሳሌ c ብትሆን ይሄኛው ኤል የሚባል ቫልዩ ቢኖረን ለምሳሌ ይሄ f of x የሚባል የሆነ ፈንክሽን ነው እንበል። ይሄ ማለት ነው x ሆሪዞንታሊ የx ቫልዩ ነው፣ ይሄ ደግሞ የy ቫልዩ ነው። ሶ x ማለት ወደ c እየተጠጋን በመጣን ቁጥር ለምሳሌ በቀኝ በኩል cን እንደዚህ እየተጠጋን በሄደ ቁጥር ፈንክሽናችን ወዴት እየመጣ ይሄዳል? ይሄው እዚህ ጋር ወደዚች ፖይንት እየተጠጋ ይመጣል። አያችሁ እቺ ፖይንት ማለት የማ ቫልዩ ናት? የf of x ቫልዩ ኤል ትሆናለች ማለት ነው። ሶ እቺን cን ደግሞ በግራ ወደ ቀኝ ማለት ከግራ ወደ ቀኝ በኩል እየተጠጋን በኔጌቲቭ በኩል ማለት ነው በሄደን ቁጥር የዚህ ፋንክሽናችንን ቫልዩ ወደዚህ እየተጠጋን በሄደን ቁጥር ይሄ ግራፍ ከዚህ ወደዚህ እየተጠጋ ይላል። ሶ ይሄ ፋንክሽናል ቫልዩ የf of x ፋንክሽናል ቫልዩ ኤል ይሆናል ማለት ነው። ሶ በዚህ በኦፕን ኢንተርቫል ውስጥ ለምሳሌ የሆነ ቁጥር ከዚህ እስከዚህ ባለ ሬንጅ ውስጥ c በመሃል የያዘ አያችሁ ኮንቴኒንግ the number c መሃል ላይ ያለ c መሃል ላይ ያለች ብቻ ኦፕን ኢንተርቫል ከዚህ እስከዚህ በቀኝም በግራም ቫልዩ ያለበት ማለት ነው። ሶ ምንድነው የሚለን as limit as x approach to c f of x አችን ወደ l ይጠጋል እንደማለት ነው። ይሄ ማለት ወደ ኤፕሲሎን ዴልታ ስንመጣ ኤፕሲሎን እና ዴልታ ጀስት የግሪክ ሌተር ናቸው። ዲፋይን ለማድረግ ብዙ ጊዜ ማቴማቲክስ ላይ የምንጠቀማቸው ማለት ነው። ሶ ግር እንዳይላችሁ ሌላ ሐሳብ እንዳይመጣ አሁን ይሄ ኤፕሲሎን እና ዴልታ የሚል ሐሳብ ምንድናቸው ብለን ካለን ኢንፊኒቲሲማል የሆነ ከአንድ የሚያንሱ በጣም ትንንሽ ቁጥሮች ናቸው። ምን ነው የሚያመለክቱት? አሁን ኤክሳችን ወደ ሲ በሆነ ኃይል ሬት ለምሳሌ እየተጠጋ በሄደ ቁጥር የፈንክሽናችን ቫልዩ ወደ ኤል የመጠጋቱ ደግሞ በዴልታ በኤፕሲሎን እየተጠጋ ይመጣል። ወደ ኤክሳችን የኤክስ ቫልዩ ወደ ሲ በዴልታ ያህል እየተጠጋ በሄደ ቁጥር የፈንክሽናችን ቫልዩ ወደ ኤል የመጠጋቱ በኤፕሲሎን መጠን ይሆናል ነው እሳቤው። እሱን ለመግለጽ ነው። ሶ አሁን ልብ በሉ ዴልታ እና ኤፕሲሎን ማለት ኢንፊኒቲሲማል የሆኑ ትንሽ ቁጥሮች ናቸው፣ ፖዚቲቭ ቁጥሮች ማለት ነው። አሁን አንድ ሐሳብ አለ። ኤክስ ወደ ሲ እየተጠጋ ነው ማለት ኤግዛክትሊ ኤክስ ሲ ላይ ነው ማለት አይደለም። እየተጠጋ ነው ማለት ለምሳሌ ኤክስ ወደ ሁለት እየተጠጋ በሄደ ቁጥር ማለት ኤግዛክትሊ ኤክስ ሁለት ይሆናል ማለት ሳይሆን ኤክስ 0.19999 ሊሆን ይችላል። ይሄ ቁጥር ኦልሞስት ወዴት እየተጠጋ ያለ ነው? ወደ ሁለት እየተጠጋ ያለ ነው። ለምሳሌ ሌላው ደግሞ x = 2.10 ራሱ ቢሆን አያችሁ ይሄ ኦልሞስት ከራይት በኩል ይሄ 1 ሲሆን 1.99 ሲሆን ሁለትን በኔጌቲቭ በኩል እየተጠጋ ነው እንላለን። ምክንያቱም ከሁለት ቁጥሩ ስለሚያንስ ሶ 2.001 ምናምን ብለን የምንወስደው ቁጥር ካለ ደግሞ ሁለትን በፖዚቲቭ በኩል እየተጠጋ ነው። ምክንያቱም ይሄ እየወሰድን ያለነው ቁጥር እየተጠጋን ያለነው ቁጥር ምን ስለሚበልጥ ሁለትን ስለሚበልጥ ሶ አሁን x ወደ c አፕሮች እያደረገ ነው ማለት በምንም ተአምር x እና c እኩል ሊሆኑ አይችሉም። እንደዚህ ስላችሁ x
ከሲ ወይ ይበልጣል ወይ ያንሳል። ሶ አብሶሉት ቫልዩ ኦፍ ኤክስ ማይነስ ሲ ምን ነው የሚገልጽልን ዘ ዲስታንስ ፍሮም ኤክስ ቱ ሲ ያለውን ዲስታንስ ነው የሚገልጸን። ይሄ ማለት ለምሳሌ ሲቀናነሱ ኤክሳችን ወደ 2 እየተጠጋ ነው ማለት ሲ አሁን በዚህ መሰረት 2 ናት። ኤክሳችን ደግሞ ለምሳሌ 1.999 ቢሆን ሶ የኤክስ ማይነስ ሲ ዲፈረንስ ምንድን ነው የሚሆንልን? 2 ሲቀነስ 1.999 ሶ 0.0001 እየሆነ ይመጣል። ሶ ይሄ ቁጥር ምንም እንኳን ትንሽ ቢሆን አያችሁ፣ ምንም እንኳን ትንሽ ቢሆን ግን ፖዚቲቭ ነምበር ነው። ሶ በምን ያህል ሬት ዴልታው ወደ ሲ ኤክሳችን ወደ ሲ እየተጠጋ በሄደ ቁጥር በዴልታ ሬት እየተጠጋ በሄደ ቁጥር የኤፕሲሎን ቫሊያዎችንም የፋንክሽኑ ቫልዩ ወደ ኤል የመጠጋቱን መጠን ነው የሚነግረን። ሶ ይሄን ለመስራት ምንድነው የምናደርገው? አንድ ነገር እናውቃለን። 0 እዚች ጋር እዚህ ጋር መጣና ሶ አሁን ኤፕሲሎን ወይንም ዴልታ እዚህ ጋር ዴልታው ከወሰድን ከዜሮ የሚበልጥ ቁጥር ነው ብለናል። ከዜሮ የሚበልጥ ቁጥር ነው የነሰንስ የሁለቱም የኤክስ እና የሲ ስናቀናነሳቸው እኩል አይደሉም። እኩል ካልሆኑ ወይ ፖዚቲቭ ነው ወይ ኔጌቲቭ ነው። ሶ ዴልታ ፖዚቲቭ ቁጥር ነው ማለት ፖዚቲቭ የሆነ ቁጥር ሶ ግን ዜሮ ያልሆነ ማለት ነው። ከዜሮ ሊበልጥ ላያንስ ይችላል። ግን እዚች ጋር ማወቅ ያለብን ምን ብለን እንጀምራለን? ዜሮ ሌዛን ዴልታ ብለን እንጀምራለን። ዜሮ ሌዛን ዴልታ ማለት ነው ዴልታ ግሬተር ዛን ዜሮ ማለት ነው። ምክንያቱም ፖዚቲቭ ነምበርን ነው አብሶሉት ቫልዩ ውስጥ አድርገን ልንወስድ እያሰብን ያለ ነው። ምንም እንኳን ዲፈረንሳቸው ይኸው የነዚህ ዲፈረንስ ምንድነው የሚመጣው? አብሶሉት ቫልዩ ኦፍ ኤክስ ማይነስ ሲ ዲስታንስ ነው የሚሰጣን። ዲስታንስ ደግሞ ኔጌቲቭ አይደለም፣ ዲስፕሌስመንት ነው ኔጌቲቭ መሆን የሚችለው። በጣም ጥሩ። ሶ አሁን በዜሮ እና በዴልታ መሃል እየተጠጋ ያለው ኤክስ ወዴት እየተጠጋ ነው? ወደ ሲ። ሶ ኤክስ ወደ ሲ እየተጠጋ ነው ማለት ኤክስ ሲቀነስ ሲ ስናደርግ አያችሁ፣ ኤክስ ሲቀነስ ሲ ስናደርግ የሆነ ቁጥር እናገኛለን፣ ወይ ፖዚቲቭ ቁጥር ወይ ኔጌቲቭ ቁጥር። አሁን ኤክስ ወደ 2 እየተጠጋ ነው ብለን ኤክስ ይሄ የሲ ቫልዩ ነው 2 የኤክስ ቫልዩ 1.99 ከወሰድን እነዚህን ስናቀናንስ ምንድነው የሚሆነው? ኤክስ ሲቀነስ ሲ ኔጌቲቭ 1.99 ሲቀነስ 2 ኔጌቲቭ የሆነ ቁጥር ይመጣል። ሶ ኔጌቲቭ ቁጥር መጣልን ማለት ነው ዲፈረንሳቸው። በፖዚቲቭ በኩል ስንወስድ ደግሞ 2.001 ሲቀነስ 2 አድርገን ከወሰድን ደግሞ የሆነ ፖዚቲቭ ቫልዩ ይመጣል። ሶ አሁን 0 ሌዛን ኤፕሲሎን ሌዛን ዴልታ ብለናል። አሁን በዚህና በዚህ መካከል ምንን እናስገባለን? አብሶሉት ቫልዩ ኦፍ ኤክስ ማይነስ ሲ የሚባል ቁጥር ይመጣል። ይሄ ቁጥር 0 ያልሆነ ማለት ነው፣ ምክንያቱም ሲቀናነሱ 0 መሆን ስለማይችል። በጣም ጥሩ። ሶ ይሄን ካደረግን ይሄ በዜሮ እና በዴልታ መካከል አብሶሉት ቫልዩ ኤክስ ማይነስ የሆነ ዲስታንስ ካለ ለምሳሌ ይሄ በጣም ትንሽ ቁጥር ሊሆን ይችላል በእነዚህ መሃል ያለ ማለት ነው። ሶ ምንድነው የምናደርገው ዘን ፎር ኤቭሪ ኤፕሲሎን ግሬተር ዛን 0 there is ዴልታ ግሬተር ዛን 0። ሶ አሁን የመቅረቡን ሬት እየገለጽን ነው ብለናል። በዚህ መልኩ ኤክስፕረስ እናደርጋለን። ሶ አሁን ይሄ 0 አለመሆኑን ካወቅን 0 ያንሳል ከዚህ፣ ይሄ ደግሞ ማርጂናቸው ስለሆነ ያንሳል። አብሶሉት ቫልዩ ኦፍ ኤክስ ማይነስ ሲ ያንሳል ከዴልታ። በጣም ጥሩ። ሶ ዘን ምን እንላለን? የዚህ የሁለቱም መቀናነስ ደግሞ የፋንክሽኑ እና ፋንክሽኑ እየተጠጋበት ያለበት ቫልዩ ኤል ማለት ነው። ወዴት እየተጠጋ ነው? ኤክስ ወደ ሲ ሲጠጋ ወደ ኤል። ሶ የዚህ ኤፍ ኦፍ ኤክስ ሲቀነስ የዚህ ኤል ሌዛን ኤፕሲሎን ሚል ሐሳብ ጋር እንደርሳለን። ሶ በዚህ መልኩ የሚሰጡ ጥያቄዎችን ኤክስፕረስ ማድረግ እንችላለን። አሁን ሐሳቡ መታወቅ ያለበት ዴልታ እና ኤፕሲሎን ምንድናቸው? የሆነ ኢንፊኒቴሲማል ፖዚቲቭ የሆኑ ቁጥሮች ናቸው። በምንና በምን መካከል ያሉ? በዜሮ እና በኤክስ ወደ ሲ አፕሮች እያደረገ ከሆነ ስለ ዴልታ የምናወራ ከሆነ በሁለቱም ኤክስ አፕሮች ወደሚያደርግበት ቁጥርና አሁን ከረንትሊ ካለበት ቁጥር ጋር ተቀናንሰው አብሶሉት ቫልዩ ውስጥ ካሉ ቁጥሮች። ኤፕሲሎናችን ደግሞ ምን ነው ኤክስፕረስ የሚያደርግልን? ፋንክሽናችን አጠቃላይ ሲቀነስ ወዴት ነው? ኤክስ ወደ ሲ አፕሮች ሲያደርግ ወዴት ነው አፕሮች እያደረገ ያለው እየተጠጋ ያለው? እቺ ኤል ማለት ነው። ሶ አብሶሉት ቫልዩ ኦፍ ያስፈለገበት ምክንያት ቁጥሩን ፖዚቲቭ ለማድረግ ነው። ሶ አሁን እዚህ ጋር ደግሞ ሊሚት ኤፍ ኦፍ ኤክስ ማይነስ ኤል ምን ነው ኤክስፕረስ የሚያደርግልን? ኤፍ ኦፍ ኤክስ ዘ ዲስታንስ ቢትዊን ኤፍ ኦፍ ኤክስ ቱ ኤል መካከል ያለውን ዲስታንስ ነው ኤክስፕረስ የሚያደርግልን። ሶ ሊሚት አስ ኤክስ አፕሮች ቱ ሲ ኤፍ ኦፍ ኤክስ እኩል ይሆናል ኤል ማለት ምን ማለት ነው? means the distance between f of x and l
the distance between f of x and l በመሃላቸው ያለ distance can be made arbitrarily small by taking the distance from x to sufficient small but x to c ወስደን sufficient small ግን ምን ያልሆነ ዜሮ ያልሆነ ማለት ነው የሁለቱ ዲፈረንስ ዜሮ ካልሆነ x ከሲ ጋር እኩል ካልሆነ ሲቀናነሱ የሆነ ያህል ቫልዩ ይኖረዋል ዜሮ ያልሆነ ሶ እሱ ቫልዩ በመናገኝበት ጊዜ የሆነ ዲስታንስ ደግሞ አለ በፋንክሽኑና በኤሉ መካከል ኤክስፕረስ የሚደረግ ይሄኛው ማለት ነው ለምሳሌ ጀስት ኤክሳችን ከዚህ በኩል እንደዚህ ቢጠጋ ይሄ ኤፕሲሎናችን ነው ኤፕሲሎናችን ማለት የሆነ ያህል ቫልዩ ወደዚህ የተጠጋም በሄደን ቁጥር የፋንክሽኑ ኤፕሲሎን የሚባል ቫልዩ ይኖረዋል ማለት ነው ይሄ ለምሳሌ ዴልታ የሚባል እዚህ ጋር የሆነ ቫልዩ ከሲ ላይ አድ ቢደረግ እዚህ ጋር ደግሞ ኤፕሲሎን የሚባል የሆነ ቁጥር ደግሞ ኤል ላይ አድ የሚደረግ አለ ሚለው ነው እቺን ጥያቄ ደግሞ በኤፕሲሎን ዴልታ ዴፊኒሽን ለመስራት እንሞክራለን prove that limit as x approach to 3 4x minus 5 is equals to 7 ይሄን prove የምናደርገው በኤፕሲሎን ዴልታ ዴፊኒሽን ማለት ነው so ምንድነው ሐሳባችን ያለው let for all epsilon greater than 0 epsilon in essence ወደ f of x አችን minus l less than ይሄኛው ቁጥር ለምሳሌ ለዚህ ፖዚቲቭ ለሆነ ቁጥር greater than ይሄ አሁን for all epsilon greater than 0 ማለት ፖዚቲቭ ኢንፊኒቴሲማል የሆነ ፋንክሽናችን ወደ l አፕሮች ሲያደርግ የሆነ ሬት ካለን እዚህ ጋር ደግሞ ምን እንላለን there exist delta greater than 0 የሆነ ዴልታ ይኖረናል x አችን ወደ c አፕሮች ሲያደርግ የሆነ የሚኖረን ፖዚቲቭ ትንሽ ይሄ ቁጥር ማለት ነው so we want to find the number delta ከኤፕሲሎኑ አንፃር ምን ያህል ነው ሚሊዮን ኤክስፕረስ ነው ማድረግ የፈለግነው so ምንድነው የምናደርገው አሁን በዜሮና ዜሮ ማለት ያንሳል ከአብሶሉት ቫልዩ ኦፍ x - 3 አብሶሉት ዜሮ ያንሳል ከአብሶሉት ቫልዩ x - 3 ማለት ነው አብሶሉት ቫልዩ ኦፍ x - 3 ይበልጣል ከዜሮ ማለት ነው ሶ ይሄ ሲቀናነሱ ምክንያቱም x different from c ነው ብለናል x different from c ነው ማለት ለምሳሌ x ወደ 2 እየተጠጋ ከሆነ x 2 ነው ማለት አይደለም ምክንያቱም ወይ ሊበልጥ ይችላል ወይ ሊያንስ ይችላል ከበለጠ ከፕላስ በኩል ከ2 ፕላስ በኩል አፕሮች ያደርግ ነው ካነሰ ደግሞ ከ2 ማይነስ በኩል አፕሮች ያደርግ ነው ግን እኩል መሆን አይችሉም ሲቀናነሱ ምን ይኖርናል የሆነ ቫልዩ ይኖርናል ወይ ፖዚቲቭ ቫልዩ ወይ ኔጌቲቭ ቫልዩ አብሶሉት ቫልዩ ውስጥ ስንከት ግን ሁሉም ፖዚቲቭ ይሆናል ማለት ነው ሶ ይሄ ካለን አብሶሉት ቫልዩ ኦፍ x - c ምን ይሆናል ማለት ነው ባይ ዲፎልት ከዜሮ ይበልጣል ሶ ዜሮ ያንሳል ከዚህ ይሄ ደግሞ ያንሳል ከዴልታ then f of x አችን -l ፋንክሽኑ ሲቀነስ አፕሮች ወደሚያደርግበት l ማለት ነው እኩል ይሆናል ለያንሳር ኦር ኢኳል ቱ ከኤፕሲሎን ሶ ከዚህኛው ፓርት እንጀምራለን ከf of x - l ሌዛን ኤፕሲሎን ከሚለው ሶ 0 ሌዛን x - c በዚህ ቦታ x - c ማለት ወዴት እየተጠጋ ነው ወደ 3 ነው ሶ x - c አብሶሉት ቫልዩ ኦፍ ያደረግንበት ምክንያት ምንድነው ይሄ ፕላስም ፖዚቲቭም ኔጌቲቭም ሊሆን ይችላል ነገር ግን አብሶሉት ቫልዩ ውስጥ ስንከተው ግን በእርግጠኝነት ፖዚቲቭ ይሆናል ሶ ፖዚቲቭ ሆኖ ይሄ x እና ይሄ 3 እኩል ስለማይሆኑ ሲቀናነሱ ከአብሶሉት ቫልዩ ውስጥ ሲወጡ ከዜሮ የሚበልጥ ቁጥር ነው የሚወጣው በእርግጠኝነት ሶ ምክንያቱም ኤግዛክትሊ 3 ስላልሆነ ሌዛን ዴልታ then 4x - 5 ሲቀነስ 7 ምክንያቱም ከዚህ ፖዚቲቭ 7 ነበረች shift ስናረጋት -7 ሌዛን ኤፕሲሎን ሶ ከዚህ ውስጥ 4x -5 - 7 -12 ይሆናል -12 ሶ የጋራ አራትን እናወጣለን 4 ሌዛን ኤፕሲሎን አሁን whenever ይሄ ከሆነ whenever absolute value of x - 3 ምንድነው ብለናል ሌዛን ምን ብለናል ዴልታ ብለናል ሶ በx - 3 ቦታ absolute value of x - 3 ቦታ ይሄ absolute value of 4 absolute value of x - 3 ሌዛን ኤፕሲሎን ሶ 4 ኖርማል ነው ተወጣልና ላይ ችግር የለብንም አሁን በዚህ ቦታ ደግሞ x - 3 ማለት x - 3 በዚህ ሰዓት የሁለቱ ዲስታንስ ምን ነው የሚያመለክትልን ኤፕሲሎንን የሁለቱ የx እና የ3 መቀናነስ የሆነ ያህል ቫልዩ ማንን ነው ኤክስፕረስ የሚያደርግልን ዴልታ ታዲያ ከኤፕሲሎን አንፃር ምን ያህል ነው የሚለውን ደግሞ ለማግኘት ከዚህኛው ፋንክሽን ውስጥ ምንድነው የምናደርገው ኦቨር 4 እናደርጋለን ዴልታችን ያንሳል ከማ ኤፕሲሎን ሲካፈል ለ4 ማለት ነው ሶ በዚህ ፎርም ማስቀመጥ እንችላለን ኤፕሲሎናችን የሆነ ኢንፊኒቴሲማል የሆነ ትንሽዬ ቁጥር ለምሳሌ
0.02 ምናምን ቢሆን ዴልታችን ምን ይሆናል ማለት ነው? ከ0.02 ሲካፈል ለ4 ይሄን ቫልዩ ይይዛል ማለት ነው። ሐሳቡ ይሄንን ይመስላል። የዛሬው ክላሳችን ይሄንን ይመስል ነበረ። ለማየት የሞከርነው ፎርማል ዴፊኒሽን ኦፍ ሊሚት ነው። ላይክ ኤፕሲሎን ዴልታ ዴፊኒሽን ኦፍ ሊሚት ማለት ነው። ጥያቄዎች በዚህ መልኩ ይሰራሉ። እሺ ጥያቄ አስተያየት ካላችሁ እንድታሳውቁን TNT ኢትዮጵያ ቴሌግራም አድራሻችን ላይ ይሁን። ሰብስክራይብ ያደረጋችሁ እናንተም የጎበዛችሁ እንድትጠብቁን ይሁን። እናመሰግናለን። ሰላማችሁ በያላችሁበት ብዝት ይበል።